ጤና ይስጥልኝ አድማጭ ተመልካቾቻችን መላው የአማራ ሕዝብ ይህ መልእክት የምናቀርብላችሁ ከአማራ ፋኖ መረጃ ማዕከል ወይም from Amhara Fano Information Center ነው። መልእክቶቻችንንም እንደሚከተለው እናቀርብላችኋለን። መልካም ቆይታ። ሰላም ጤና ይስጥልኝ የአማራ ፋኖ መረጃ ማዕከል ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሰሞንኛ መረጃዎችን ይዘንላችሁ መተናል። ፋኖ ሚዲያዎች ነን። ከአማራ ፋኖ መረጃ ማዕከል የዕለቱን አንኳር የዜና ርዕሶችን በማስቀደም የዕለቱን ዜና እናሰማለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራችው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ ያገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ ጋማውን አንጠልጥላ በድል ተመልሳለች። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ጎቤ ኮር የ52ኛ ክፍለ ጦር አመራሮችን መልምሎ ወታደራዊ ኃላፊነትም ሰጠ። ከሪፎርሙ ማግስት ከፍተኛ የእዝና የኮር አመራሮች በተገኙበት የአጼ ምኒልክ ክፍለ ጦር ደማቅ ተሐድሶ መርሃ ግብር ማካሄድ ራሱን ለላቀ ግዳጅ ብቁ ማድረጉንም የአጼ አምደ ጽዮን ኮር ለእዙ በላከው መረጃም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ በላይ እዝ መይሳው ካሳ ሁለተኛ ኮር 16ኛ ልብ አድርጋቸው ሙጭ ክፍለ ጦር ግዙፍ ሁለተኛ ዙር ኮማንዶ የፋኖ ሰራዊትን አስመረቀ። ውድ የአማራ ፋኖ መረጃ ማዕከል አድማጮቻችንና ተመልካቾቻችን የዕለቱን ዝርዝር ዜናዎች በሚከተለው መልኩ ስለሚቀርቡ እንድትከታተሉን እንጋብዛለን። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ሁለተኛ ሻለቃ በሰራችው ድንቅና ልዩ የከተማ ውስጥ ኦፕሬሽን ካለምንም የተኩስ ልውውጥ ያገዛዙን የሚሊሻ ሻምበል መሪ ከነሙሉ ትጥቁ ጋማውን አንጠልጥላ በድል ተመልሳለች። የነጎድጓድ ክፍለ ጦር ሁለተኛ ሻለቃ ከሌሊቱ 10 ሰዓት ገደማ ላይ በደብረ ብርሃን ከተማ ዙሪያ በሚገኙ በሲያ ደብርናና የወረዳ ስር ልዩ ስሙ እንጨቁረር ከተማ ድረስ ዘልቃ በመግባት በወሰደችው የተጠና ልዩ ኦፕሬሽን ያገዛዙን ወንበር አስጠባቂ ሚሊሻ ሻምበል መሪ የሆነውን መካሻ አግደው በጋሻው የሚባለውን ባንዳ ሚሊሻ ከነሙሉ ትጥቁ ስታወጣ አቶ መካሻ አግደው በበኩላቸው ይህንን ብለዋል። ፋኖ እንደመበርቅ ድንገት ከፊቴ ሲበራብኝ የእምነታቸውን የታማኝነታቸውን ልክ ገብቶኛል። ስለሆነም በአገዛዙ እንደኔ የተታለለችው አድማ በተናና ሚሊሻዎች አገዛዙ አያዋጣም፣ እኔ አረጋግጫለሁ። ስለዚህ እናንተም ተረዱና ወደ ፋኖ ተቀላቀሉ ሲሉ መልእክታቸውን አስተላልፈዋል። የፋኖ አናብስቶቹም ይህንን ሲሉ መልእክታቸውንም አስተላልፈውላቸዋል። ከአገዛዙ ጎን የተሰለፋችሁ ሁሉ እኛ ስራችን ነውና ከዚህ ብትማሩ ይበጃችኋል ብለናል። በሌላ ዜና የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር ንጉስ ሳህለ ስላሴ ክፍለ ጦር የተሐድሶ መርሃ ግብርም አካሂዷል። በዚህ መርሃ ግብርም የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ሰብሳቢ አርበኛ ኢንጂነር ደሳለኝ ሲያሸብ ሸዋ፣ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ፖለቲካ መምሪያ ኃላፊ አርበኛ ዶክተር ታደሰና ሌሎች የእዙ የኮር የክፍለ ጦሮች አመራሮች ጨምሮ የክፍለ ጦር ሰራዊት በወቅታዊ ጉዳይ ዙሪያ ውይይትም አድርገዋል። እንዲሁም ከክፍለ ጦር አመራሮች ለተነሱ ጥያቄዎችም በየደረጃው በሚገኙ አመራሮች ምላሽና ማብራሪያ የተሰጠበት ሲሆን ሰራዊቱም ከዛሬዋ ሰዓት ጀምሮ ለቀጣይ ድርጅታዊ ግዳጆችም ዝግጁ መሆናቸውንም አረጋግጠዋል። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ጎቤ ኮር የ52ኛ ክፍለ ጦር አመራሮችን መልምሎ ወታደራዊ ኃላፊነትም ሰጠ። ይህንን ተከትሎ አርበኛ ሲሳይ አሸብር ለመላ የክፍለ ጦሩ ሰራዊቶች የትግላችን ምዕራፍ በተለይ የትግል መዋቅሩን አስተዳደራዊና ወታደራዊ ክፍል አድርገን ዘመኑን በዋጀ ዓለም አቀፋዊ ስታንዳርድ ያሟላ መሆኑንም አስተላልፈዋል።
ለ52ኛ ክፍለ ጦር ምስረታ እንኳን አደረሳችሁ መልእክታቸውንም አስተላልፈዋል። ወፍ በአንድ ክንፏ እንደማትበር ሁሉ የትጥቅ ትግልም ማስተዳደር የሚችልና መፋለም የሚችል ኃይልም ይጠይቃል። ይህንንም 305ኛ ጎቤ ኮር ተግባራዊም አድርጓል። አርበኛ ገብረ ኪዳን ደበበ ዘውዱ ወታደራዊ አዛዥ፣ አርበኛ ወልደሰንበት ያሬድ ምክትል ወታደራዊ አዛዥ፣ አርበኛ ኮቤ አባይ ወታደራዊ አስተዳደር፣ አርበኛ ናቃጌጡ ሎጂስቲክ፣ አርበኛ ሀብቴ አስታጥቄ ዘመቻ መምሪያ፣ አርበኛ ፈንታ መንገሻ ምክትል ዘመቻ መምሪያ፣ አርበኛ ቢራራ አስፋው ወታደራዊ ቅድና ስትራቴጂ፣ አርበኛ መብቱ ብርቄ መገናኛ ኃላፊ፣ አርበኛ መልኩ ጀጃው ፖለቲካ መምሪያ፣ አርበኛ ሙላት የሺወንድም ምክትል ፖለቲካ፣ አርበኛ ካሳው ፀሐዬ ህግና ስነ ምግባር፣ አርበኛ ዳዊት ቀለምወርቅ ኦርዲናንስ፣ አርበኛ አታላይ ታፈረ ወታደራዊ ስልጠና፣ አርበኛ ገብረ ህይወት ሞላ ወታደራዊ ቃል አቀባይ፣ አርበኛ ገናዬ እሸቱ ፋይናንስ፣ አርበኛ ባብየው ግዛው ገዥ፣ አርበኛ አስናቀው ገበየሁ የሰው ኃይል፣ አርበኛ አይሸሽም ጀጃው ትጥቅና ስንቅ ሲሆኑ የሬጅመንት አመራር ምደባ ደግሞ ሬጅመንት 1 ወታደራዊ አዛዥ አብነት ደሳለኝ፣ ምክትል ወታደራዊ አዛዥ ሰረበ ደስታ፣ ዘመቻ ሀብቴ ሰበረ፣ ምክትል ዘመቻ መምሪ ቃቁ፣ ወታደራዊ አስተዳደር ባሪያው አይልኝ፣ ሎጂስቲክ ገብሬ አበበ፣ ፋይናንስ አዘነው ክብረቴ፣ ኦርዲናንስ ሀብታሙ፣ የሰው ኃይል አወቀ ጸጋዬ፣ ሬጅመንት 3 ወታደራዊ አዛዥ ተስፋ ሹምዬ፣ ምክትል ወታደራዊ አዛዥ ሰለሞን ባበይ፣ ዘመቻ መሪ ዓለም ሰገድ ነጋ፣ ምክትል ዘመቻ መሪ ታደሰ በለጠ፣ ወታደራዊ አስተዳደር መኳንንት ጌጡ፣ ሎጂስቲክ መልኬ ጥሩነህ፣ ፋይናንስ ወገን የማነህ፣ አርዲናስ ታደሰ ድረስ፣ ፖለቲካ ወርቁ ጌጡ፣ ቃል አቀባይ ፋሲካው ንጉሴ፣ የሰው ኃይል ሀብቴ አደላ፣ ስልጠና መምሪያ መብሬ ቃቁ፣ ሬጅመንት 4 ወታደራዊ አዛዥ እንዳልካቸው ጥላሁን፣ ምክትል ወታደራዊ አዛዥ ወልዴ ጠይቀው፣ ዘመቻ አሻግሬ ገዡ፣ ወታደራዊ አስተዳደር ደስ የሰጠኝ፣ ሎጂስቲክ የአይሯዴ ማታ፣ ፋይናንስ ሻለቃ አበበ፣ አርዲናስ ታለማ አደራጀው፣ ፖለቲካ ጌታው አየልኝ፣ ሬዲዮ መገናኛ ሙሉጌታ ገብረ ማርያም፣ ስልጠና መምሪያ ግዛቸው ከፌ፣ ግና ስነ ምግባር መስፍን አንበርበር መሆናቸውንም ገልጸዋል። ከሪፎርሙ ማግስት ከፍተኛ የእዝና የኮር አመራሮች በተገኙበት የአጼ ምኒልክ ክፍለ ጦር ደማቅ ተሐድሶ መርሃ ግብር ማካሄድ ራሱን ለላቀ ግዳጅ ብቁ ማድረጉንም የአጼ አምደ ጽዮን ኮር ለእዙ በላከው መረጃም አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ በስሩ በሚገኙ ክፍለ ጦሮች ተከታታይ ጥልቅ ግምገማ ማድረግ ለቀጣይ ግዳጅ በተሻለ ቁመና ላይ ለማብቃት ያለመ የተሐድሶ መርሃ ግብርም እያካሄደ ይገኛል። የሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አካል የሆነው ምኒልክ ክፍለ ጦር ሰኔ 2 2018 ዓ.ም ከፍተኛ የእዝና የኮር አመራሮች እንዲሁም ሌሎች ተጋባዥ እንግዶች በተገኙበት ደማቅ የተሐድሶ መርሃ ግብር ማካሄዱንም ኮሩ የገለጸ ሲሆን በፕሮግራሙ ላይ ወቅቱን የዋጀ የተለያዩ መልእክቶችም ተላልፈዋል። በመርሃ ግብሩ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ዋና ሰብሳቢ አርበኛ ኢንጂነር ደስታለኝ ሲያስብ ሸዋ ባስተላለፉት መልእክት ምኒልክ ክፍለ ጦር የተሰየመችው የዘመኑ የአፍሪካው መሪ የኢትዮጵያው ንጉስ በሆኑት የአድዋው ፊት አውራሪ ምኒልክ በዳግማዊ ንጉስ አጼ ምኒልክ ስም ቢሆን እኛም የነዛ ጀግኖች ትላንት የውጭ ወራሪዎችን አከርካሪ ሰብረው እየመለሱ እምቢ ለባርነት ብለው የተዋደቁ ደማቸውንም አፍሰው አጥንታቸውን መከስከሰው ነጻነትን ያጎናጸፉን ኩሩ የነጻነት ህዝቦች ልጆች ነን ያሉ ሲሆን የአሁኑ ትውልድም በአባቶቹ የጀግንነት መንፈስ የኦህዴድን መራሹ የውጭ ተላላኪ አማራ ጠል ብልጽግና እንዲሁም የብአዴንን የመሰለ የዘመናችን እንቁላል ቀቃይ የሀገር ውስጥ ተላላኪ ባንዳዎችንም አይቀጡ ቅጣት በመቅጣት ታሪካችንን በደማችን የምንጽፍ የምኒልክ ልጆች ነን ብለዋል። አክለውም ምኒልክ ክፍለ ጦር ልክ እንደ አባቶቻችን በአጼ ምኒልክ ታሪክ በመይሳው ካሳ ዘመን ተሻጋሪ ጀግኖች የአባ ኮስትር በላይ ዘለቀ ታሪክ እንዲሁም የዘመናችን እንቁ የትግሉ ችቦ ለኳሽ ብርጋዴር ጀነራል አሳምነው ጽጌ የጀግንነት መንፈስ የተቃኘ ከጎጥና ከአካባቢ እሳቤ የጸዳ የአማራ ሰራዊት የኢትዮጵያ ተስፋ መሆን አለበት በማለት በሰራዊቱ ፊትም ተገኝተው ወቅታዊ መልእክትም አስተላልፈዋል። በመርሃ ግብሩ ላይ የክፍለ ጦሩ መስራች የነበረው አርበኛ ሙሴ ሸዋፈራው ለሰራዊቱ ባስተላለፉት መልእክትም ምኒልክ ክፍለ ጦር እንደ ስሟ በአምሳል አባታችን አጼ ምኒልክ አይረሴ ታሪኮችን በመስራት የአማራ ፋኖ ቁመና ይዛችሁ የህዝባችሁን አገልጋይ እንድትሆኑ ሲሉም አዲስ ለተዋቀረው የክፍለ ጦር አመራሮችና ለሰራዊቱ የአደራ መልእክታቸውን ማስተላልፈዋል። በመጨረሻም የታድሶ መርሃ ግብሩ በተለያዩ የኪነ ጥበብ ታጅቦ ቀጣይ የሥራ አቅጣጫ በማስቀመጥ በስኬት መጠናቀቁን በመርሃ ግብሩ ላይ በአካል ተገኝቶ ፕሮግራሙ የተከታተለው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ከስፍራው ለእዙ ዜና ክፍል በላከው የግንባር መረጃም አስታውቋል።
የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ መይሳው ካሳ ሁለተኛ ኮር 16ኛ ልብ አድርጋቸው ሙጬ ክፍለ ጦር ግዙፍ ሁለተኛ ዙር ኮማንዶ የፋኖ ሰራዊትን አስመረቀ። በትናንትናው ዕለት ጣና ብርጌድ በመባል የሚታወቀው አደረጃጀት አሁን ላይ ከቀጠናው አቀማመጥ ለግዳጅ በሚያመች መንገድ የመፍትሄ አቅጣጫዎችን በውል በማጤንና በመምከር ታላቁ አርበኛ ልብ አድርጋቸው ሙጬ ያለመውን ትክክለኛ የመታገል ሐሳብ ከዳር ለማድረስ ጥልቅ ውይይት በማድረግ የክፍለ ጦሩን አደረጃጀት የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ መይሳው ካሳ ሁለተኛ ኮር 16ኛ ልብ አድርጋቸው ሙጬ በሚል ስያሜና በስሩ 4 ሬጅመንቶችን በማደራጀት ካጠናቀቀ የሰነባበተ ሲሆን ለወራት በአስቸጋሪ ሁኔታ ብዙ መሰናክሎችን በማለፍ በተለይ የታላቁ አርበኛ ልብ አድርጋቸው መስዋዕትነት ራስ ሳይበግራቸው እንደ ታጋይ በቁጭት የተሻለ በመስራት አንድ ልቡ ቢሰዋ ሽልቡ ይወለዳል በማለት ስልጠናውን በብቃት ማጠናቀቅ ተችሏል ሲልም የክፍለ ጦሩ የህዝብ ግንኙነት መምሪያ ማሳውቋል። የብልጽግና አገዛዝ ቡድን እርስ በርሱ መተኳኮስና መበተኑን ቀጥሎበታል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ ብትር መቋቋም ያቃተው የአገዛዙ ኃይል በመጨረሻም እርስ በርሱ በመጠራጠር እየተበታተነ መሆኑንም የግንባር መረጃዎች ይጠቁመዋል። በመፈራረስ ላይ የሚገኘው የብልጽግናው ዘራፊና ጨፍጫፊ ቡድን በደብረ ብርሃን ከተማ እርስ በርስ በመተኳኮስ መጠፋፋቱ እንደቀጠለ ሲሆን ይህንንም ክፍተት በመጠቀም ቃኙ የሚፈልገውን ኃይል ላይ እርምጃም ወስዷል። ሰኔ 3 2018 ዓ.ም ከረፋዱ 5:30 ገደማ ላይ በደብረ ብርሃን ከተማ ስር በሚገኙ በሁለቱ ክፍለ ከተሞች ማለትም በአጼ ዘርዓ ያዕቆብ ክፍለ ከተማና በእቴጌ ጣይቱ ክፍለ ከተማ በነበረ ያገዛዙ የእርስ በርስ ተኩስ በመጠቀም ለደህንነታቸው ሲባል ስማቸውን የማንጠቅሰው የውስጥ ቃኝ አባሎችም በወሰዱት እርምጃ የቆሰሉ እንዳሉ ቢታወቅም በነበረው የተኩስ ልውውጥም 2 የሚኒሻ አባላትና 1 የፖሊስ አባል ሲገደሉ በነበረው የተኩስ ልውውጥም በውር ድንብሪትም መውጫ መግቢያ የጠፋው ያገዛዙ ኃይልም ከጉዳዩ ጋርም ምንም ከማያገናኛት አንድ ንጹሃን የከተማ ነዋሪ ላይ በመተኮስ ያቆሰላት መሆኑና በሕክምና እርዳታ ውስጥም እንዳለች መሆኑንም ተረጋግጧል። ይህ ያገዛዙ ኃይል ወደ አለመተማመን የገባና በመጨረሻም እርስ በርሱ መጠፋፋቱን ወደ ለየለትም መተኳኮስ የሚያመራና የማይቀየር በመሆኑ አሁንም ወደ ቤተሰብ የመቀላቀል እድላቸውን እየተጠቀሙ ወደ ፋኖ የሚገቡ የሚሊሻና አድማ ብተና አባላትም ቁጥር እየቀጠለ ነው። ይህንን እድላችሁንም ሁላችሁም ያገዛዙ መጠቀሚያ ኃይል አባላት ተጠቀሙ ዘንድ ውስን ጊዜም አላችሁ። መረጃውን ያደረሰን የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ ነው። ሰሞነኛ መረጃዎቻችን እነዚህ ነበሩ። የአማራ የህልውና ተጋድሎ ተጠናክሮ ይቀጥላል። ቸርን ሰንብት። በድጋሚ የአማራ ፋኖ መረጃ ማዕከል ቤተሰቦች በቀረበላችሁ መረጃዎች ላይ ሀሳብ አስተያየት እንድትሰጡ በትህትና እንጠይቃለን። ሰናይ ጊዜ እንዲሆንላችሁ እንመኛለን። በተጨማሪ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። አመሰግናለሁ።